ንድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ሁላችንም በሚገርም ፕሮግራም ስናሳልፍ ነበረ። በእኔ በአብርሽ በጃኒ ቪዲዮዎች ምናምን አሪፍ ቪዲዮዎች እየሰራንላችሁ ነበረ። ያዘው ፋሚሊ ሰብሰብ ብለን ማለት ዛሬ ደግሞ ተመልሰናል ማለት ነው። ከተለያዩ ፕሮግራሞች ወጥተን አሁን ወደ ኖርማል ቭሎጎቻችን ተመልሰናል ማለት ነው ከኤቢ ጋር። ዛሬ ደግሞ ያበደ ቪዲዮን ይዤላችሁ የመጣሁት ማለት ነው። የተለያዩ ቪዲዮዎች ካሁን በኋላ ጠብቁ። ከኤቢ ጋር እናስጨንቃችኋለን። ራሳችንን ቻሌንጅ ለማድረግ ቀን በቀን ፖስት እናደርጋለን ማለት ነው። በኔ በኤቢ እያደረግን ቀን በቀን ፖስት እናደርጋለን። በሳምንት 5 ቪዲዮ ከሰኞ እስከ ዓርብ ፖስት፣ ቅዳሜና እሑድ ይታለፋል። ከሰኞ እስከ ዓርብ ፖስት እናደርጋለን ማለት ዛሬ ያበረ ቪዲዮ ነው ይዤላችሁ የመጣሁት። ምንድነው ካላችሁ እዚህ ቤታችን ውስጥ ለየት ያለ የአረብ ምግብ እንሰራለን። ብዛት አረቦች ነው የሚጠቀሙት ይሄ ምግብ። እኛ ደግሞ እዚህ በቤታችን ሆነን ያበደ አድርገን እንሰራለን ማለት ምን እንደሚያስፈልገው ምናምን ከኤቢ ጋር ሆነን እንነግራችኋለን ማለት ነው። ተከታተሉን። ሰብስክራይብ ያደረጋችሁ ጉዞ ወደ 50,000። ይሄ ደግሞ የኤቢ አካውንት ነው። ጉዞ ወደ 30,000 40,000 ያለን እናርጋለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ኤቢ ጋር እንሂድ። ኤቢ ፀሐይ እየሞቀ ነው። ዝም ብለን ባለው ፀሐዩ ጋይስ እንዴት ናችሁ? እንዴት አደራችሁልን? ዛሬ በጠዋት ተነስተን ሞቅ ደመቅ ብለን የጠዋት ቫይታሚን እየወሰድን ነው። ምን ነገርካችሁ? የካምባላ ቀን በቀን ፖስት እንደምናደርግ የተለያዩ ቭሎጎች፣ ቻሌንጆች፣ ቤት ውስጥ የጌም ቪዲዮ፣ የምግብ ቻሌንጅ ምናምን ነገር በቃ የተለያዩ ቪዲዮዎች ነው የምንሰራው። በወር 20 ቪዲዮ ነው የምንፖስተው ማለት ነው። ሁሉንም ነገር ነግራችኋል ማለት ነው። ስለዚህ ዛሬ የምትሰራውን ነግራችኋል። እሷን ትንሽዬ ግን ምን እንደሚያስፈልገን ምናምን የአረብ ምግብ መሆኗ በትንሹ ነግራችኋል። በቃ ስለዚህ የሚገዛዘውን ገዛዝተን ኩክ እናደርጋለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። ከዚህ በኋላ አለን ያዘው ብለናል። ይመቻችሁ ጋይስ። ወደ ቪዲዮ ወደዛ እንሂድ። ቀጫጭን ነው አንተ ደቃቃ ናቸው እንዳለ የአበሻ ሽንኩርት ነው። ለመክተፍ የሚመቸው ቀላፉ ነው። ቅጠሏ እቺ ነች። የታለች ቅጠሏ እቺ ነች። አዎ እቺ ነች። እሷ ነች። ቃሪያ ብዙ ከዚህ ሚያንስ የለም። ቃሪያ ሚያንስ የለም እንዴ? የሚያንስ አለ። ይቀነሳል። ቅመሞች አሉት። ምንድን ነው የፈለገው? ኦኬ እዚህ ጋር ምንድን ነው ካሙን የኛውን አሁን ሌላስ የሽንኩርት ቅመም ምንድን ነው? እሺ ቲማቲም ድል ማለት ድል ድል ውሃለች አንተ ነው ድል ቲማቲም የቱ ጋር ነው የሚገኘው? ስልሷ ድል ሁሉን ተጠቀመው ሰው እንደዚህ ነበር እንትን አለም። ግን ኖርማል የሱቋን ነው ታታች ላስቲካ ዳቦ ልግዛ። ተመልሰናል ወደ ቤታችን። እንግዲህ እዚህ ጋር የምታዩቸው ለሻክሹካ አሰራር የአረብ ምግብ ነው ብያቸዋለሁ መጀመሪያ ላይ። የአረብ ምግብ ሻክሹካ ለመስራት የሚያስፈልገውን እንዳለ ገዛዝተናል። ቲማቲም፣ ቃሪያ፣ ሽንኩርት፣ እንቁላል፣ አረብ ነበር ፐርሲሊ ነው ፐርሲሊ ምናምን ፐርሲሊ። ይሄ ደግሞ ከሙን ለሻክሹካ የሚያስፈልጉ ናቸው ግብአቶች። እዚህ ጋር ድንብላል አለ። እዚህ ጋር ሽንኩርት አለ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ እንቁላል አለ እንዳልኳችሁ፣ ዳቦአችን አለ፣ ዘይት አለ። በእነኚህ ቀይ ሽንኩርት አለ። ቀይ ሽንኩርት፣ ነጭ ሽንኩርት ብያቸዋለሁ። እዚህ ጋር ያሉት እንግዲህ የገዛነው ነጭ ሽንኩርት፣ ቀይ ሽንኩርት፣ ዳቦ፣ ቃሪያ፣ ቲማቲም፣ እንቁላል፣ ፐርስል፣ አቡንና ድንብላል የወጣው ስንት ነው? 923 ብር። ከዛ ዳቦ 225 ብር። አንድ ላይ ስንት ይሆናል? 923 1148 ብር። 1148 ብር ለቁርስ ላችሁ ይሄ ትርፍ ነው። ሽንኩርት ይተርፋል በደንብ፣ ቲማቲም ይተርፋል። በቃ ሁሉም ነገር ይተርፋል። ማይተርፈው እንቁላል ብቻ ማይተርፈው። ኦኬ እንቁላል ስንት ነው? ስድስቱንም እንጠቀማለን። ዘይት ይተርፋል ብለሽ ነው። ዘይታችን ጋይስ እንደምታዩት አልካለች። በዚህ ቪዲዮ የሚያልቅ ነው ይመስለውና 1100 ምናምን ብር ፈጅተናል ማለት ነው። ለዚህ ብቻ ሻክሹካ ምን ይመስላል የሚለውና ስቴፕ ባይ ስቴፕ ቀስ እያልን ከአብርሽ ጋር እናሳያቸዋለን። ተከታተሉ። ሰብስክራይብ እያደረግን ጋይስ ያዘው ልንሰራራ ስለሆነ ከዛ በፊት ግን እዚህ ጋር ማያስፈልጉን ነገሮች እንቀናንስ። ለመክተፍም እንዲያመቸን ሞር ለእናንተም እንዲታይ ስቶፍም ቢነሳ መልካም ነው። ስለዚህ ስቶፍ ወደ ቦታው እናድርግና ቅመማ ቅመሞችም እንደዛው መላለስ ወደ ቦታ። ሼፍ አማኒ የሚሰራው የአረብ ምግብ
ለቤታችሁ ሆናችሁ እየሰራችሁ ተከታተሉ። ጫው ጋይስ እዚህ ጋር እኔ ነጭ ሽንኩርቴን ላይፋችንን ትንሽ እንደዚህ እናቀለው እየተጋገዝን ይኸው እያለቀስን ነው የምንሰራው። በቃ ምንም እኔ ማለምዶ ነገር ቢኖር ሽንኩርት መክተፍ መላጥ ምናምን ገና ስልጥ ነው የምቃጠለው። አልገባችሁም? ገና መላጥ ሲጀምር አይኔ መቃጠል ይጀምራል። መፍትሄው ምንድነው ነው? በነገራችን ላይ ይሄን ምግብ መጀመሪያ ያየነው በጃኒ ዩቲዩብ ቻናል ፖስት የተደረገው ሄኒስ ኮርነር እዛ ሜኑዋቸው ላይ አይተን ነበርና ምን አይነት ምግብ ነው ብለን ጎግል ስናደርግ አማኒ ሻክሹካ የሚለው ምግብ አመጣልን። እስኪ ለምን ቤት ውስጥ አንሞክረውም ብለን ነው። በነገራችን ላይ አማኒ ሰርቶ ሊያበላ ተፍተፍ ያለውና እኔም እዚህ ጋር እንትን ነኝ ረዳት ተማሪ ረዳት ሼፍ ረዳት ተማሪ። ቲማቲሞቹ እንትን ናቸው ጎረድ ጎረድ ሁሉም ሽንኩርቱ እንደዛው። አይ ሽንኩርቱ እንኳን ኖርማል እንደ ስልስ ስለሆነ ተከተፈ እንደ ሽንኩርቱ ሽንኩርቱማ ከተፈ። ሽንኩርቱ አያንስማ አይደል? አሁን ለብቻው ሳህን አምጣልኝ። ቲማቲሙን ማንሻ እሱ ላይ ማድረጉ ይሻላል። ገፋሩ አሁን ደግሞ ቲማቲማችንን ጨረስን። ነጭ ሽንኩርታችንን እዚሁ አከታተፉን እዚሁ እንጨርሳለን። በመተባበር የሚሰራው ሻክሹካ በሙሉ ሼፍነት ደግሞ የሚሰራው አማኒ ነው። ሽንኩርቱ ግን እንዴት ከቲማቲሙ አላነሰች? አይ አንድ ራስ ሽንኩርት ነው የሚያስፈልገው። እኔ አካባቢ አንተ እዚህ የሆነ ኩክ ማድረግ ነው እሱ ጋር አንድ ራስ ሽንኩርት እንግዲህ እንደዚህ እናራግበው። ስቶቫችን ቀርሰዝ ያለችልኝ አንዴ ገዛነን ከዛ በኋላ ማብራት ተቆጣጣ። አንደጃችን በክብር ቁጭ ብላለች። ያገለገለች ያለችው ራሷ ስቶቭ ነች እና እዚህ ቤት ከገባ ሁለተኛ ስቶቫችን ነች። ግን በጣም ቆይ ይሄ ቆየ። አሁን ግን ትንሽ ደከም እያለ ነው። ስቶቭ ቤት ኤሌክትሮኒክስ ቤት ያላችሁ ሰዎች ደም አድርጉልን፣ እኛም መተን እንጎብኛለን፣ ኩክ እናደርጋታለን። እታለም የሰጠችን ነበረች፣ እሱ ተበላሸ። ከዛ የተገዛ ይሄም ይሄው እታለም የሰጠችን በነገራችን ላይ ረጅም ጊዜ ቆይ እንዲህ በጣም ፕሬዚደንሻል ጀምሮ እኛ ጋር ብቻ ስቲል እኮ 3 ዓመት ምናምን ቆይቷል። እኛ ጋር ብቻ ደግሞ በደንብ ነው የሚሰራበት። ጨፈጨፍንበት። ኑ ጋይስ ታጥቧል። ንጹህ ከለሩ ነው ጋይስ። ጽዳት ጽድት ያለ ነው። ለማንኛውም እስኪ እንጠብቃለን። አቤት ከለሩን እስኪቀይር ድረስ ነው የምንጠብሰው። ከለሩ እስኪቀይር ድረስ እንደ ቢጫ ነገር ይመስላል። አሁን ሳይሆን ውሃ ትንሽ በኋላ ላይ ቲማቲሙ ከገባ በኋላ ነው እናደርገው። አሁን አይደረግም። እቺ ከለሯ ቀየር ሳይሆን ዘይት እናደርጋለን። ከዛ ቲማቲሙ ነው የሚገባው። ፍን ሲል አሪፍ ነው። ሼፍ አሚቲ ኤንድ አብረሽ ሰብስክራይብ እያደረጋችሁ ጉዞ ወደ 30-40 ሺህ፣ ጉዞ ወደ 50-60 ሺህ let's go ያዘው ፎር ላይፍ ይላል። ተፈልጎ አረ ይደረግበት። በቃ ዘይቱን አረ የለውበትም ጋይስ ኦሮ እየበላው ነው ማቆያ ነገሩ። ሽንኩርት ሲያር ይጣፍጣል ይላሉ፣ ግን እኛ ፈልገን አይደለም ያሳረር ነው። ቢጫ እንዲሆን ያልኩህ ለዛ ነው እንዴ? ከለሩን ቀይር ሲያደርግ አሪፍ ነው። በቃ እቺማ አንድ ወጥ ትሰራለች እንዴ? እንቁላልም ቢሆን ጠብሳለች። ወይኔ ከሱቅ እንትን ሳንገዛ ቲማቲም ድል ስልሷ ያስፈልገው ነበር፣ ግን ብዙም አይደል ለጣዕም ነው እንጂ እንትን ያስፈልገናል። አሁን ምገርም መጥበሻ ከፍ ያለች ምናምን በቃ ሰፋ ብላ ቺኮ አንተ ቺራው ስንት ዓመት ተጠቀምንባት? ኦልሞስት አራት ሆነ። አሁን እቃዎች ምናምን አዲስ ዓመት ስለመጣ ብዙ ነገሮች የቤት እቃዎች ምናምን ለአዲስ ዓመት የሚያስፈልጉ ምናምን እስቲ እንሰራላችኋለን። እንዴት ነው ጋይስ? ለዚህ ቤት አረቢያ መጅሊስ ያስፈልጉ ማለት እዚህ ጋር ጂም ቦታችን ላይ ጂም ቦታችን እንቀይራለን። ፈርኒሽ ቤት ያላችሁ ሰዎች ተባካችሁ በዚህ አጋጣሚ ፈርኒቸር ቤቶች ቴክስት አድርጉን። በመተባበር በመተጋገዝ አሪፍ ቪዲዮዎችን እንሰራለን። እናንተ ደግሞ መጅሊሷን ወሰዱ በቃ ቤታችን ሙሉ ይሆናል ማለት ነው። ሁለቱም አንተ ከለሩ ተቀየረ፣ ቢጫ ነገር ነው። ሽንኩርት አስተዋጽኦ አለው ማለት ነው። የራሱ ከለር ውሃም እንትን ይሎ የለ ራሱ ውሃ አለው። ውሃ ራሱ አያስፈልገውም። ትንሽ ያስፈልገው ነበር፣ ግን ራሱ ቲማቲሙ ስላለው
ብዙም አይደለም ሙክክ እስኪል ትንሽ ይቀራል ከዛ ቲማቲም ድልህ እናረጋለን ከዛ በኋላ እዚሁ ጫው ነጭ ሽንኩርት ምናምን ነገር እዚሁ ላይ ነው የምናረጋው ቅድም ቲማቲም ድልህ ረስተን ነበር ስልሷን አብርሽ ከሱቅ ሊገዛ ሄደ እሷ ቢያንስ ስንት ትሆናለች 50 ብር ምናምን 1100 ምናምን ብር ላይ እንጨምራበታለን ማለት ነው ትንሽ አንተ ያበደ ነው የሚሆነው ሰብስክራይብ አድርጉ ያው እዚህ ጋር ቲማቲም ስልስ አንድ ማንኪያ እናደርገዋለን እስቲ ስትከፈት ራሱ ይዋስ አቤት ውሃ ራሱ ያስፈልገው ይሄን እናረግና ይሄንን አንድ 6-7 ደቂቃ እናሻዋለን ማለት ነው አንድ ላይ 6-7 ደቂቃ እናሻቸዋለን እንደ ላይ እንዲዋሃድ ምናምን ያው እንግዲህ እንደዚህ ሆነባችሁ እንትኑ ነው ማጥረሻዋ ትንሽ አነስ ትላለች እንዲዋሃድልን 7-6 ደቂቃ ምናምን ዝም ብለን ይታሻል እዚሁ ከዛ ነጭ ሽንኩርት ከዛ ቅመማ ቅመሞች ይደረጋሉ ያዛው ይላል አሁን ከድልህ በኋላ ወደ ቅመማ ቅመሞቹ ነው የምንሄደው ኩካራካት እንዴ አንተ ደረሰች ማን ኩኮናለች አሁን እዚህ ጋር ነጭ ሽንኩርት ትገባለች ቲማቲም እንትን ነው ይስሉ እንጀራ ላምጣ እንዴ እዚቹ ምገር መስል ነጭ ሽንኩርት ደግሞ ምንጊዜም ወጥ ላይ በጣም አጣፋጭ ነገር ነው በጣም ወሳኝ ነገር ነው ግን ነጭ ሽንኩርት የሚጠሉ ሰዎች አሉ ወጥ ላይ በጣም አጣፋጭ አንደኛው የኔ እህት ነች ቀይ ሽንኩርትና ነጭ ሽንኩርት አትወድ ቲማቲም አታይ እንጂ ለምን አትወጂ ታይ ለነጂ ዋው ስለዚህ ይሄ መምጠጥ አለበት ወይስ እንደዚህ አይ በቃ እዚህ እንደዚህ እንዳለ አሁን እንጨምራለን አሁን ቁንዶ በርበሬ አለ ካሙን አለ እንብላል አለ እነኚህን ከመጨመሩ በፊት እነዚህ ይቀርማሉ ማለት ነው ከመጨረሻ ላይ እንቁላል የሚገባው ሶ ዝም ብለን እያንዳንዱን እንጨምራቸው መጠን ትንሽ ብዙም ሳይበዛ አተሽታችሁ ግን ትንሽ ከበድ ይላል ግን ናቸው የጣፍጣሉ የለስ ትልቅ ነው እዚህ ጋር ደግሞ ካሙን ነች ምገባው ካሙን ይከርነው ሼፍ ይሄ ነው አረክሱ አረክ ድንብላል ባላው ድንብላል ብሮ ቅመሞቹን አብዝተ እሞይወጣም እንዳይመጣ ቅመም ሲወጣ ታውቃላችሁ አገዝ ቆምጠጥ ይላል ይሄ ሽታ ሽቶና ምን ትዝ ይላል ይሄ ሽታ ሲገባል የምን ሽታ መጣል በጣም የምትወደው ነው ደግሞ ምን ሽታ ነው ይመጣል አይምሮ ላይ ምን አይነት ምግብ ነው ይመጣል በጣም የምትወደው የማይሆን ግምት እንዳልገምት በጣም የምትወደው አረ እንጃ አው ምን ፉል እንዳትለኝ ይሄን ሽታ ፉል እንዳትለኝ ብቻ ግን ፉል ብዙም ምንም ላይ አልመጣለም ውሸቱ ነው ማኒ አልመጣለም አሮ ተናገሩ በቃ ማኒ የእንዲያ ምግቡ ሽታ አልመጣለም እንትኑ ሽታው ማለት ነው አዎ አልመጣለም ማለት ነው ቲኤስ ሽታ ነው ያለው እንዴ ዳቃሪያ ድጋሚ እንዴ ከሌለታ ናፍቆኛል በጣም የሚገርም ምግብ ነው ያላቸው ኮናርክ እንመጣላቸዋለን አሁን ራሱ ምራቂና ዋትኩኝ እኮ በእናት ቃሪው አልበዛም ነው ወይ ነቅ ፍሪጅ ውስጥ ተቀምጣለች ጫው መጠን ላይ ብዙም ስላልሆንኩኝ አብርሽ ጭሱ እኮ ነው እቺን እዚህ ጋር አድርገት አይደል መጨረሻ ላይ እሷ እንትኑ ከገባ በኋላ ነው እንቁላሉ ምናምን ከገባ በኋላ ስሙ ማን ፐርስሊና ያው ቻይኒኛ ነው አሁን እዚህ ጋር እንቁላላችንን መጨመር እንችላለን ማለት ነው ተከተክ ትንሽ እንትን እንበለውና ግን ጫው እኔ ብዙ ማመጣት ስለማልችል አንተ መጀመሪያ ወይስ መጨረሻ ኦኬ እንቁላሎቹ አይነኩም ማለት ነው ባሉበት ነው እነሱ የሚሆኑት ዋው ለማንኛውም ጫው ይዤ ልምጣ ጫው የመጨረሻውን የጫው ቅመማ ለእኔ ተሰውታል ጫው ላይ እኛ ብዙም አይደለም አንተ ግን አነሰች አንተ አሁን ነው ሲበስል አላነሰም ሙክክ ሲል ነው አረዳው ብዙ ነን ሙክክ ሲል እኮ ነው ታጥብ ያለው ሲጫዋልቅ መሳት እኔ ደግሞ ኦኬ ጫው ትንሽ መደረግ አለበት ግን ያቃጥላል ቃሪያው እንደ የስንግ ቃሪያ ነው እንትኑ የፈረንጅ ቃሪያ ነበር የሚሆነው ግን እኛ ይሄንን ያደረግነው ሀበሻ አይደለ እንደ ሀበሻነታችን ያበሻውን ያደረግነው ይበቃል ቢያስባል ማንኪያ ላምጣል አንቁላላ እዛ ቅርጽ ታስይዘዋለን እንደዚህ ቅጠሉ መች ነው የሚገባው ከእንቁላል በኋላ ነው ቅርጽ እንደዚህ እናስይዘዋለን እሳቱን አስነኮ አልፈልኩም ሲጀመር ረዳት ሼፍ ዋና ሼፍ መከራከር ምን የሚሉት ነው እንቁላል ሁሌ አስቸጋሪ ነገር ነው እንትሲል ዱላ ታብዛ ይባላል
ግን ያጣላል። ይሄ ለአንድ ሰው ብቻ ነው የሚሆነው። አሁን አንድ ቦታ ላይ እንቁላሉ ይደረጋል። አሁን ይሄ እንትን ይበል። ባይ ባይ። ከተወሰኑ ደቂቆች በኋላ እንመለሳለን። ይህ የአሚቲ ኩሽና ሾው ነው። ይሄን ቪዲዮ የምታዩ ሰዎች እየሰራችሁ ብታዩት የሚሆነው ቪፒን ያበራችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት ያደርጋችሁ ያዘው። ወል እንግዲህ በስተመጨረሻ ሻክሹካችን እንዴት ነው ባክ ተነፋፋች። ምን ነው እቺ እሳት አልነካትም? በዚህች በኩል እሳት ቀራት መሰለኝ። አንተ እነዚህ በጣም መጠናቸው። እቺኛው አንቺ እሳት የሚቀራት ባዶ ጥሬ ሆነች። እቺኛው እሳት መምታት አለበት። እስከዛ እንትን እናርጋት። እነኚህ ይደረጉ። ትንሽ ታረቃቸዋል። አረ ጣል እንደዚህ አልተለቁም ማለት ጎመዝዘን ነው። ጣል ነው ታረገው። እነኚህ ይሆናሉ። እቺኛዋ ትንሽ መጥበሻዋ ከስቶቫ በለጠች። ስለዚህ እንደዚህ ዳር እናያዝባት። በዚህ በኩል ያለችው ከደን አድርገን እንትን ጨርሰናል። ፋይናል ላይ እንገናኛለን ማለት ነው። አቀራርበን ልንበላ ስንል በዳቦ አሪፍ አድርገን በላ። እንጀራ ምን ሞክሯል? ዳቦ አይወድም፣ እንጀራ አፍቃሪ ነው። አይ ጥላቻ ሳይሆን ሞደል ሳይሆን እንትን ሳይሆን ከዳቦ እንጀራ ላይ ታደርገን ፎከስ የሚያደርገው እዛ ላይ ምን አባን የሚለው በፊት ይባል ነበር። አሁን አለኩ ኤክስፐርት ይደረጋል። ለማንኛውም ፋይናል ላይ እንገናኛለን። አቅርበን ልንበላ ስንል እንገናኛለን ማለት ነው። እንዴት አያችሁት? አሪፍ ነው። ቀለል ባለ ያወጣነውንም ምን እንደው የሚሉት ግብአቶቹ እንዳላሳይተናችኋል ማለት ነው። ከተመቻችሁ ቤታችሁ ናችሁ መሞከር ይችላልላችሁ። ጧት ላይ ቀለል ያለ ቁርስ ለመስራት ከፈለጋችሁ ይሄውላችሁ። እንደነገርናችሁ ደግሞ ከዚህ በኋላ የተለያዩ የኩክ ቪዲዮዎች እንሰራለን። የምግብ ቪዲዮዎች ውጪ ይወጣን የቻሌንጆች ጌሞች የተለያዩ ቪዲዮዎችን እንሰራለን። እቺኛዋን ያደረገው መጀመሪያ ተረስታ መጨረሻ ላይ ዳንስ ሰርተን ለሷ ያደረገው ተዛላለኝ ጋይስ አፉ በሉኝ እኔ እንዳለ ረስቼዋለሁ። ለማንኛውም ፋይናል እንገናኛለን። ከዚህ በኋላ ዴይሊ ነው ፖስት የምናደርግላችሁ። ከሰኞ እስከ ዓርብ ሁሌ ፖስት አለ ማለት ነው። ተከታተሉ። እቺ አመት እስክትወጣ እንግዲህ ወደ 50 ሺህ ጉዟችን እየቀጠለ ነው። ወደ 30 ሺህ እየሄደ ነው ማለት ነው። ሰብስክራይብ አድርጉ። እንወዳችኋለን። እንገናኛለን። ያዘው ያው እንግዲህ ፋይናሉ አይሃውላችሁ ይላል። ይሄንን ይመስላል እንግዲህ እስቲ እንሞክረው። ብሉ ያው ባለንጀራ መጀመሪያ በእንጀራ ቼክ እናድርግ። አይ ቆይ በዳቦ ያየን በዳቦ አይደል? መጀመሪያ በዳቦ ቼክ ላድርገውና እዛ ወደ ዳቦ እንመለሳለን። ሞክራ ማለት ያዝ ብዙ ጊዜ አዲስ ነገር እኔ ሳይ አዲስ ነገር እንደዚህ ስሞክር ውስጤ ለምን እንደሆነ አላውቅም ይጠራጠራል። ጥርጣሬ ላጥፋ እንዴ ነው ነበር ያቃጥላል። ቴስቱ ግን ቃሪያው የስንቅ ቃሪያ ነው፣ ግን ቴስቱ ያበደ ነው። ቃሪያው የስንቅ ቃሪያ ስለሆነ ነው። አንደኛ ሙሉ ቅመሞችም ስላሉ ደግሞ ሞር አሪፍ አደረገው። እንዴት ነው ያበደ ነው። አሁን መጣ የህንዱ ቴስት በእንትኖቹ ናቸው ቅመሞቹ። በነገራችን ቅመሞቹ ምናምን ነገር ቅድም እኔም ሳረጋቸው ሽታው ወደ ነው ወደ መጣልኝ። አሁን በስነ ስርዓት ኮናርክ የህንዱ ቤት ያሉ ቅመማ ቅመሞች አግኙ። ምን ያክል ቅመም አስተዋጽኦ እንደሚያደርግ ምግብ ላይ በዚህ ማየት ትችላላችሁ። ትንሽ ግን ቃሪያው የስንቅ ቃሪያ ነው። የሚያቃጥል ነገር የማትወዱ ሰዎች የሚጠቀሙት ብዛት የፈረንጅ ቃሪያ ነው። እኛ ግን ኖርማል ቃሪያ የአበሻ ቃሪያ ነው ያደረግነው። ቴስቱም በጣም ምርጥ ነው። የመጨረሻ አንዳንድ ንጉስ እንጀራ ሀገርኛ እናድርገው ሲለው ያበደ ነው ማለት ነው። አንተ ምርጥ ነው እንጀራ ለነገሩ ከምንም ጋር ይበላል። ለማንኛውም ያው በላበላ እናርግ። ካሜራማን አለ በዛው ግሩሜም ማለች በላበላ እናርግና መጨረሻ ላይ የነሱንም ከካሜራ ጀርባ እንዴት ነው የሚለውን እንሰማለን ማለት ነው። ተከታተሉ። አላለቅም ገና። የመጨረሻ አንድ ላይ ሰብሰብ ብለን በላን። እንጠራርጋት። ተቋደስናት። በጣም ነው ግን የሚጣፍጠው። የእውነት በጣም ነው የሚቀር የለም። አሪፍ ይሆናል። ላስት ነው ቀጣች ያለው ያበደ ነው። ያወፍራል ሲባል ሰማችሁ። በነገራችን ላይ ጋይስ በዚህ መጥበሻ የተሰራው ምግብ ሻክሹካ የተሰራ 4 ሰዎችን መግቧል። እኔን፣ አማኒን፣ ግሩሜን እንዲሁም ደግሞ ካሜራማን መኩሪያን 4 ሰዎችን ጥግብ አድርግቷል። አስቡት ደግሞ ትንሽ ከፍ ቢል ስንት ሰዎችን ሊያጠገብ እንደሚችል ሞክሩት። ቤት በጣም አሪፍ ነው። እኔ ተመችቶኛል። እንዴት ነበር ግሩሜ? በጣም ምርጥ ነው። አሪፍ ነው። እንደጠበቅከው ነው ወይስ?
እንደጠበቁት ነው። አሪፍ ነው እንትኑ በጣም ቴስቱ በጣም ሬት አድርጓ 10 8 ተጠጥቷል። ማኩ እንዴት ነው? እንዴት አየኸው? ጮክ በል እንጂ ካሜራማ። አሪፍ ነው። ሬት አድርጎ ዝም ብለህ አዲስ ጣም ነው። ድምፅህን በነገራችን ላይ ከፍ ካላልክ ማይኩ እዚህ ነው። ቃሪያ ስንቃሪያ አብርሽ እንዴት አየኸው? እንዴት ነው? ውይ በጣም አሪፍ ነው። እኔ እንደዚህ አልጠበቅኩም ነበር። ሻክሹካ ያው የልፋታችንም ጭምር 10 ከ10 ቃሪያው እንዳለው መኩሪያ እንዳለው ቃሪያው ትንሽ እኛ እነሱ የተጠቀሙት የፈረንጅ ነው አይደል? የፈረንጅ ቃሪያ ነው። እኛ ደግሞ የተጠቀምነው የሀበሻ ነው። ቃጠለን የሚያቃጥል ነገር ደግሞ ይመቸናል። በዛው ልክ ግን 10 ከ10 አሪፍ ነው። የሚገርም ነው። በጣም ፒስ ነው። አሰራሩ ምናምን እንዳያችሁት ነው። የፈጀነው ምን ግብአት ያስፈልጋል የሚለው እንዳለ አይተናቸዋል። ከና አሰራሩ ምናምን ቀለል ያለ ነው። በጣም ተመችቶኛል። ራሴን የሰራው ጭራሽ 10 ከዛም በላይ 11 ከ10 ያበደ ነው። የሚገርም ነው። በጣም አሪፍ ነው። ቴስቱ ምናምን ነገር እንደ ራሴ ስለሰራው ሳይሆን ቴስቱ ምናምን ነገር አሪፍ ነው። የእንቁላሉ ራሱ በእንፋሎት አበሳሰሉ ምንጊዜም የእንፋሎት አበሳሰል በጣም አሪፍ ነው። ስጋም ላይ በእንፋሎት የሚበስሉ ምግቦች ናል። በጣም አሪፍ ነው። ቴስቱ ምናምን ነገር አሪፍ ነው። እንዳልኳችሁ ቃሪያው ነች። የተቀቀለ እንቁላል ነው ይመስላል። የተቀቀለ እንቁላል ነው ቴስቱ ራሱ አፍ ላይ ያለው። ቃሪያው ነው ትንሽ እንዲያቃጥል ያደርገው። የስንቅ ቃሪያ ነው። ያው የፈረንጅ ነበር፣ እኛ ያበሻ ተጠቀምን። አበሾች ስለሆነ እንትላል ኖ ቅመሞች ምርጥ ናቸው። እንዳለ እነዚህን ቅመሞች ጋይስ ገዝታችሁ ቤት አስቀምጡ። ያላችሁ ደግሞ በጣም ምግባችሁ ይጣፍጣል ማለት ነው። በጣም ደስ ይላል። አሪፍ ነው። ሁላችንም 10 ከ10 ሰጥተናል ማለት ነው። እዚህ ያያችሁ ዳርዳር እንቁላል ነው። አይ በጣም ይጣፍጣል። ስለዚህ ጢጣልናት ለአራት እንግዲህ እቺ ሻክሹካ እንግዲህ የአረብ ምግብ ነው ይመስለናል። ብዛት አረብ ላይ ነው፣ አረቦች ነው የሚበሉት። ወደ እንትን ይሰራል ይሄ ነገር ድሬዳዋ ወይ ሀረር አለ ሊኖር ይችላል አላውቅም። ግን ብዛት ቲክታክ ላይ ምስሰሮቹ የሚመጣላችሁ አረብ ላይ ነው። አረብ ሀገራት ውስጥ በደንብ ሲሞክሩት እንደዛ ነው የሚባለው። ብዙም እርግጠኛ አይደለንም። ያው በመሰለኝና በደሳ ላይ ነው። አሪፍ ነው። ከዚህ በኋላ የተለያዩ ቪዲዮዎች ኩክ የማድረግ ቪዲዮ ይኖራል። የፈረንጅ ምግብ እያመጣን ቤታችን ውስጥ የሀበሻ ምግቦችም እንደዛው የክትፎ አሰራር ምናምን በተለየ እንሰራለን። የቆጮ አሰራርም እስቲ እንሞክራለን። ምን ይታወቃል? ቆጮ እንሞክራለን። ቆጮ ነው ግን በምጣዳ በምጣዳ ይመስለው ቆጮ ሲንሰራለን። የቆጮ ምናምን አሉ ጉልድ ሾራ ምናምን ነገር አሉ። ቆጮ በዚህ አጋጣሚ ቆጮ ምናምን መስራት የሚችሉ ሰዎች ካሉ እነሱ ጋር ከዚህ በኋላ ብዙ ነገሮች ነው የምንሰራው። እንዳልናችሁ ቤት ውስጥ ኩክ የማድረግ እየወጡ ውጭ ላይ ፉድ ሪቪዎችን ቼክ ማድረግ ያሉትን ከሰፈራችን ጀምረን እስካሉትን አዲስ አበባ ውስጥ ያሉ የሚባሉ ምግብ ቤቶችን ተራ በተራ እያደረግን ቼክ እናደርጋቸው፣ ሪቪው እናደርጋለን። ቤት ውስጥ ድጋሜ ደግሞ የጌም ቪዲዮዎች ቤት ውስጥ ፈኒ የሆኑ ጌሞችን እናዘጋጅላችኋለን። እኔና አብርሽ ገስት ምናምን እያደረግን ሌላ ደግሞ ውጭ እየሄድን አሪፍ የሚባሉ ማደግ የሚፈልጉ ጀማሪ ዩቲዩበሮችም ምናምን ነገር ካሉ ከነሱ ጋርም እያደረግን አሪፍ ኮላቦች እናደርጋለን። ቻሌንጆች እንሰራለን ማለት ነው። ከአሁን በኋላ ያበደ ነገሮች ይጠብቁ ማለት ነው። ዴሊ ነው ፖስት የምናደርገው። ይሄ ዴይ 1 ፖስት ነው ማለት የሚሆነው ማለት ነው። ከዚህ በኋላ ጠብቁ። ቀን በቀን ይፖስታል። በሳምንት 2 ቀን ብቻ ነው የምናርፈው ስንላችሁ ፖስቱን ነው 7 ቀን እንዳይሆንብን 5 ቀን እናደርግና ቀጣይ ወር ደግሞ 7ቱን ቀን አድርገን በወር 60 ቪዲዮ ማለት ነው። የዛሬ ቪዲዮአችን የዛሬ ቆይታችን እቺን ትመስላለች። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዝ